እርጉዝ መሆኔን። ከዛ እርጉዝ ነሽ ወይ አለች ቁጭ አርጋ። አዎ አልኳት። ታዲያ ለምን እንደዚህ ሆነ ምናምን፣ ልጅ ነሽ አንቺ በጣም ለምን እንደዚህ በቃ ያለውን ስህተት ነገርኳት። ጓደኛ ነበረኝ፣ ቤተሰብ ደግሞ እሱን እንዳገባ አይፈቅድም። ከሱ ራሱ ተደብቄ ነው እኔ የጠፋሁት። ይዛኔ እሱ የ9ኛ ክፍል እኔ ደግሞ የ8ኛ ክፍል ነበርኩ እየተማርም ማለት ነው። ከዛ ለእሱ ራሱ አልነገርም። ማርገዜን ያውቃል፣ ግን ይዤሽ እጠፋለሁ ነው ያለው። ይዤሽ እጠፋለሁ ሲል ጊዜ በቃ እኔ ዝም ብዬ ጠፋሁ። ዝም ብዬ በቃ ወጣሁ ከቤት ጠፍቼ መጣሁ። ዱከም መስራት ጀመርኩ። ለሴትዮዋ ነገርኳት። ከዛ ያው ቀኑ መድረሱ አይቀርም ወለድኩኝና 1 ወር አካባቢ ላይ እንዴት ነው ዱከም መታኝ። ሰው ቤት ነው የተቀጠርሽው? አዎ ሰው ቤት ነው የምሰራው። ግን ከቤታችሁ ወጥተሽ ዝም ብለሽ ዱከም እንዴት መሳፈሪያ ከየት አመጣሽ? ማንስ ጠቆመሽ ቦታ ምናምን? ወስጄ ከእናቴ ላይ ያን ገጠር ነን፣ ጥቅምት ወር ነው ወሩ። ከዛ እናቴ ብር አስቀምጣ ነበረ ሳጥን ውስጥ። የዛኔ መሳፈሪያ ትንሽ ነው፣ 2000 ነው ሚኒሊየም። እኔ ካለሁበት አዳማ የ15 ብር ትራንስፖርት ነው። ከዱከም ደግሞ ከአዳማ ደግሞ ዱከም የ7 ብር ትራንስፖርት ነበረ። የዛኔ በ30 ብር ነው የጠፋው። 30 ብር ይዤ ማን ተቀበለሽ ታዲያ? ማለት የታረፍሽ የታደርሽ ማን ስራ አስገባሽ? ምንም በቃ እንደዚሁ አዳማ ወርጄ ዝም ብዬ በቃ ዝም ብዬ ስዞር የት አስፋልት እንዴት እንደሚቋረጥ አላውቅም። በቃ ምንም ጭልምልም ያለ። ከዛ ዝም ብዬ ስዞር ልክ ከቀኑ 8 ጠዋት የጠፋው ከቀኑ 8 ሰዓት ላይ ስደርስ ደከመኝና ቁጭ አልኩ። የሆነ ኒም የሚባል ዛፍ አለ። እዛ ስር ቁጭ ስል የሆነ ሴትዮ መጣች። ትልቅ ሰው ነኝ። ከዛ ምን ሆነሽ ነው አለች። አይ ከቤተሰብ ጠፍቼ ምናምን አልኩና ውሸት ዋሸዋት። ግን እሷ ጌታ ይቅር ይበለኝ ውሸት ዋሸዋት። ምን ሆነሽ ነው ስትል እናቴ ሞታ ምናምን አልኳት። ከዛ አይዞሽ በቃ አታልቅሽ እና ያለች እና እሷ ቤት አስገባችኝ። ከዛ እንደ አጋጣሚ ሆኖ ሴትዮዋ ደግሞ ጎረቤቷ ደላላ ነበረች፣ አዳማ ውስጥ ማለት ነው። ከዛ እሷ ቤት አድሬ በሁለተኛው ቀን እዛ ደላሏን ሴትዮ መጣቻት እና ሰራተኛ ፈልጋለሁ የምትል ሴትዮ ስትመጣ፣ ከዛ እሺ ይችን ልጁ ሰጂ ትችላለች፣ ስራ በጣም ህፃነች እኮ ነች፣ ትችያለች ሲሉኝ እኔ በቃ መግባት ሰው ጋር መቀመጥ ነው እንጂ ፈልገው ስራውን አዎ ጀመረ። አዎ ይሄን ትችላለች፣ እንጀራ መጋገር ትችያለች ምናምን አዎ አልኳት። የገጠር ልጅ ነኝ ግን እችላለሁ እንጀራ መጋገር። ከዛ እሺ ብላ እህቷ ለካ ዱከም ነው ያለችው፣ ዱከም ወሰደችኝ ወዲያው ነው። ከዛ ዱከም ሄድኩኝ። ሴትይቷ ባለ ሀብት ነኝ፣ በቃ ሆቴል አለ ምን አለ። እኔ ግን እዛ ውስጥ አልሰራም፣ ቤት ብቻ ነው የማጸዳው፣ እንጀራ ጋግራለሁ፣ ልብስ አጥባለሁ ምናምን ሴትዮዋ ጋር። ከዛ ያው እንደነገርኩሽ 5ኛ ወር ላይ አወቀችና ያለውን ነገር ነገርኳት። ያው ምጡ ሲመጣ በሰዓቱ ወለድኩኝና እሷ ጋር ሆነሽ የምትሰሪበት ቤት ሆነሽ ነው የወለድሽው? አዎ ሁኝ የወለድኩ። ጥሩ ናት ማለት ነው። ማርገዝሽን ስታውቅ አላባረረችሽም? አላባረረችኝም። በቃ ያለውን ነገር በጣም በቃ ቅጭጭ ያልኩኝ በጣም ትንሽ ልጅ ነኝ። በቃ አዘነች እሷ ራሱ። ይሄ ነገር ለምን ተፈጠረ? ለምን ተሳሳትሽ? እንዴት እዚህ ውስጥ ገባሽ? ምናምን ብላ በቃ ነገረችኝ። ከዛ አላባረረችኝም። ከዛ እኔም በደንብ አገለግላታለሁ። በቃ እንደ ልጅ የፈለገችውን ነገር አደርግላታለሁ፣ ሰራላታለሁ። ደሞዝ ግን አከፍለኝም። እኔ አሁን ስለ ደሞዝ አላውቅም፣ ዝም ብዬ ነው የምሰራው። በነፃ 150 ብር በነፃ። እኔ ደሞዝ ሰጠችኝ አልሰጠችኝ ምንም አይመስለኝም። የዛኔ ብሩን ራሱ ምን አላውቅም፣ ስለ አልጠየቅኳትም። ለዛ ነው አይደለም ብታረግዢ ለምን ምንም አትሆኝም? በነፃ ብታገለግያት ወደ ምን አገባት ቀላ። ከዛ በኋላ ያው ምጤ ሲደርስ ማታ ነው። ልክ 9 ወር ስገባ ሌላ ሰራተኛ መጣች፣ የቤት ውስጥ መሰራ። ከዛ ልክ ማታ 4 እየበላን ቁጭ ብዬ በቃ አላውቅም እኔ ምጥ ራሱ መሆኑን ቁጭ ብዬ እንዲህ የበላሁበትን ሳህን ወደ መታጠቢያ ውስጥ ላስቀምጥ ዞር ስል ይሁን በቃ የሚፈስ ነገር ታወቀኝ።
ምንድነው ሳላስበው ሽንቴ መጥቶ ነው እንደዚህም ሆኖ ወይስ ታመሜ ነው አልኩና ለልጅቷ ነገርኳት። ልጅቷ ከኔ ከፍ ትላለኝ። ምጥሽ መጥቶ ነው፣ በቃ ምጥሽ መጥቶ ነው፣ እነሱ ደግሞ ተኝተዋል፣ እንዴት ነው የምናደርገው አለችኝ። ሰዎቹ ተኝተዋል፣ እኛንን የቀረ ነው። አዲሷ ሰራተኛ ማለት ነው እንደዛ ያለች? አዎ ምጥ ነው አለች። ከዛ እኔ ዝም ብዬ ተነስቼ ትኝት ለጥ አልኩ። ከዛ በጣም አመመኝ፣ ተነሳው። ለሴትዮዋ አንኳኩቼ ነገርኳት። ይዞሽ ሂድ ዘበኛ አለ፣ ዘበኛው ይዞሽ ሂድ አለችኝ። በእግሬ ሄድኩ፣ ሐኪም ቤት ማለት ነው። ከዛ ሐኪም ቤቱ ቅርብ ነበረ። እዛ ሐኪም ቤት ሄድኩኝ። ጣቢያ ማለት ነው የመንግስት ሆስፒታል ግን የመንግስት አይመስልም። ይሄ የግል ነው የሚመስለው። መንግስት ይሁን የግል ከሆነ ማን ሊከፍልልሽ ነው? እሷ መሰለችኝ። መጣች ማታ፣ ጠዋት ከወለድኩ በኋላ ጠዋት መጣች። ለሊት ዘበኛ ብዙ ሄደ። ከዛ ከወለድሽ በኋላ ጠዋት እሷ መጣች። አዎ እነሱ በቃ መታቀፊያ ምናምን አልያዝኩም። ለካ ይያዝ ነበረ። እኔ ልብስም አላዘጋጀሁም፣ ምንም አዘጋጀሁም። ከዛ ሐኪሙ ደነገጠ። ወንድና ሴት ናቸው። ደነገጡ። የታለ ልብስ፣ የታለ ሰውም የለኝም፣ ልብስም የለም። ከዛ ሐኪሙ የራሱን ልብስ ሴቷን ይዛ መጣች። ነጠላ ምናምን አድርገው ልጄን ታቀፉ። ሴት ልጅ ወለድኩ። ከዛ እስቲ ሾኝ ወለድኩ። ከዛ በኋላ ጠዋት እሷ መጣች። እሷ መጣይ፣ እኔ ተኝቼ ያለው መጣይ፣ ይዛኝ ሄደች ወደ ቤቷ። ይዛኝ ሄደች። እዛም በቃ ራሴው ተነስቼ ምንም በቃ እሱ ቀላል ነው። ከዛ 15 ቀን ምናምን እንደሆነኝ ጠየቀችኝ። እንዴት ይሻላል ልጅሽን ወደ ውጭ ትሂድ አለች። የኔ እንትኔ አጎቴ እዛ ድርጅት ውስጥ ይሰራል፣ ወደ ውጭ ትሄድ አለኝ። እኔ ውጭ ሲባል የዛኔ በቃ ገነት ይመስለኛል። በጣም በቃ የተለየ ነው የማደርገው ውጭ ሀገር ሲባል እንዲሁ ስሰማ ራሱ ማለት ነው። እንዴ የኔ ልጅ አሁን ውጭ ልትወጣ አልኩ። ውጭ ልወጣ ስላት ምን ችግር አለ? የኔ ያጎቴ ልጅ ሄዳ የኔ ያጎቴ ልጅ እዛ ቤት የምትሰራ ሰራተኛ ወልዳ አሁን ውጭ ሄዳ ይኸው ልጇ ራሱ ፎቶ እየላከች ትልቅ ሴት ሆናለች፣ ፎቶ ራሱ ትልካለች አለችኝ። ከዚህ እንዴት ማለት እንደዚህ አለ ስላት፣ አዎ በእኔ ይሁንብሽ አለ። አይ ወደ ሀገር ይዤሽ ቢሄድ አልኩ። ወደ ሀገር የሚዤ እንዳልሄድ ደግሞ ይሄ በቃ ልጁ ይዛ መጣች ምናምን። በቃ እኔ ገና 8ኛ ክፍል ተማሪ ነኝ፣ 14 ዓመቴ ነው። ከዛ እንዲህ በቃ ተጨናነኩ። ግን ይዤ እንደዛውን ሆኜ ይዤ መሄድ ፈለግኩ ወደ ሀገሬ ማለት ነው። አይ እንደሱ ተማረግ ብር ስጭኝና ወደ ሀገሬ ይዣት ልግባ። በቃ እኔ ቤተክርስቲያንም ቁጭ ብዬ ቢሆን አሳድጋታለሁ አልኩ። አይ እንደሱ እኮ አይደለም፣ ለአንቺም ቻንስ ነው፣ ለልጅቷም ቻንስ ነው። በቃ እድሏን አትስበሪ፣ እድሏን አታብላሺ፣ ይሄ ምርጥ ነው አለችኝ። በቃ በጣም መከረችኝ እሷ። በቃ ሰበከችኝ። የዛኔ ልጅ ነኝ ደግሞ የምትመለስ መሰለኝ፣ በቶሎ ማለት ነው የምትመጣ መሰለኝ። ከዛ ሰጠኋት ልጅቷን። በ15 ቀን በወለድሻት በ15 ቀን ወር ሞላት። እንደዚህ ስንማከር ምናምን ወር ሞላት። ከዛ የሆነ ቀበሌ ሄድንና በቃ እዚህ ጋር ተደፍሬ ነው የወለድኩት ምናምን በይ አለችኝ። እዛ ቀበሌ ምናምን ተፈራረምን። ተደፍሬ ነው የወለድኩት ከማልፈልገው ሰው ከማላውቀው ሰው ማለት ነው፣ ከፍቅረኛሽ ሳይሆን ከማታውቂው ሰው ተደፍሬ ነው የወለድኩት በይ አለችኝ። እንደሱ ሲሆን ነው የሚቀበሉት አለችኝ። እሺ ብዬ ተፈራረምን። ከዛ ተፈራርመን እነሱ መጡ፣ ወሰዷት ልጄን ማለት ነው። በአንድ ወሯ መጥተው የሆንበት ጥቁር መኪና ጠዋት ነው በቃ 4 ሰዓት አካባቢ ላይ ይሆናል። ግን አያውቁም ቤተሰቦች እስካሁን መውለዴን ራሱ አያውቁም። እኔ ብቻዬን ሚስጥር አድርጌ ነው የተቀመጥኩት። 16 ዓመት
አሁን ግንቦት 25 16ኛ ዓመቷን የያዘች አሁን ያለፈው ግንቦት። እስካሁን አንቺ ልጅሽን አላገኘሻትም? ቤተሰቦችሽም አያውቁም መውለድሽን? አዎ ከዛ አሁን ሰጠኋት። እኔ በቃ እዛ መቀመጥ አቃተኝ። እዛ ቤት ውስጥ ልብሷ አለ፣ መታቀፊያው አለ። እኔ ክፍል ውስጥ በቃ መቀመጥ አቃተኝ። ልብሷን ሳይ ጊዜ ተሷ ቤት ራሱ በቃ ጠፋሁ። ተቤት ውስጥ ራሱ ጥፍት አልኩ። በቃ የእሷ ልብሷ ምናምን ሳይ መቀመጥ ሲያቅተኝ ጊዜ የልጅሽን መታቀፊያ ምናምን ስታይ ትዝታዋ እየረበሸሽ ከዛ ቤት ከምትሰሪበት ሴትዮ ቤት ራሱ ጠፋሽ። ጠፋሁ። ከዛ ጠፍቼ ደግሞ ወዴት እሄዳለሁ? ጭራሽ ወደ ሀገሬ ቅርብ ወደሆነ ወደ አዳማ። እኔ አዳማ ራሱ ወደ ሀገሬ ቅርብ አይመስለኝም። በጣም በቃ ጅል ነኝ። ከዛ እዛ ተቀምጬ ለካ ቤተሰቦቼ ያፈላልጉ ነበረ። መጽሔት ሁሉ እንደዚህ ታትሞ ፎቶ ራሱ ተበትኖ ነበረ። ቤተሰቦችሽ ሆን ብለሽ እንደጠፋሽ አያውቁም ማለት አርግዘሽ እንደጠፋሽ አያውቁም። የሚያስቡት ላይክ በቃ ጠፍተሽ። አዎ በቃ የሚወራው ሌላ ነው። ግማሹ ወንድ ይዟት ሄዷል፣ ግማሹ ታግታለች በቃ ምናምን ነው የሚሉት። ግማሹ ደግሞ ዱርዬ ሆና እንደዚህ ሆነ ያልሆንኩትም ማለት ነው። እንደዚህ ሆና እንዲሆና የዚህ ቦታ አይተናታል ብለው ለቤተሰብ ይነግራሉ። እኔ ደግሞ ለቤተሰብ የመጀመሪያ ልጅ ነኝ። በቃ ቤተሰብ ፎቶ የለጥፎ ምናምን አገኙኝ። ከዛ አገኙኝና ወደ ቤት ተመልሼ ወደ ገጠር ገባሁ። ወደ ገጠር ገብቼ ትምህርቴን ቀጠልኩኝ። ያገኙሽ ከአመት ከ6 ወር በኋላ ማለት ነው? አይደለም፣ ልክ በወለድኩ እኔ ግንቦት ወልጄ ለእንትን ለእንቁጣጣሽ እንቁጣጣሽ ላይ ያገኙ። አርግዘሽ ማርገዝሽን ስታቂ ከቤት ስጠፊ የ4 ወር ነው የ3 ወር እርጉዝ ነበር? የአንድ ወር ነኝ። ታዲያ በ1 ወር እርግዝናሽ ከጠፋሽ እርግዝና